ፀጉርሽ ምን ተቀባሽ? አክባዶ በእንግሊዘኛ ምንድነው? ጭቃ። ለወደፊት እናት ስትሆኚ ማለት ነው ምን ታረጊያለሽ? ለልጅ እቺ አስክሬም ገዛለው። እሺ በጋዝቼ ከዛ አጉርታችሁ እሺ ከዛ በቃችሁ ፍሪጅ ውስጥ ይናልካቻ ታያቸዋለሽ። ከዛ እንደዚህ ሲያስቸግሩ ለአባታቸው ሰጠዋቸው። ቸውን ምናምንስ ማን ያጥባቸዋል? እኔ። አንቺ? አባታቸውስ? አያጥም። ለምን? እሱ ምግብ ይሰራል ለነሱ። ልጆችሽ ለወደፊት ሲያስቸግሩስ ምንድነው የምታረጊው? ለአባቴ እሰጣለሁ። ለአባቴ? ለአንቺ አባት? ለሲሳይ አይደለም፣ ለነሱ አባት። ለልጆቹ አባት ምን እንዲያረጋቸው? እንዲቆጣቸው ነው። ሰማቸው ልንገርሽ። ሰንዳ፣ ገና፣ ጠንጫ፣ ቀንጫ፣ ተራ፣ በርሳ። ልጆቻችሁ ምግብ አልበላም ብለው ላስቸገራችሁ ሚጢ ቆንጆ ትምህርት አላት። ሚጢዬ ልጆች ምግብ አልበላም ሲሉ ምን ይደረጋል? ተገዝኖ ይቀመጣል። ከዛስ? ሲደባው ይበላል። እስቲ እንደገና ንገሪኝ፣ ምን ይደረጋል? ከበቃው ተገዝኖ ይቀመጣል። ከዛስ? ሲራባው ተከፍቶ ይበላል። ማን ያስተማረሽ ይሄንን? ግራማ ያያቷ ልጅ። ሚጢ ዛሬ ከአባቷ ተጣልታ እኔን ምን አድርጊው እንዳለች ልንገራችሁ። ምን አድርጊው ነው ያልሽው? ማታ ስተኙ ግፊው። ቢወድቅስ ካልጋ ላይ ይውደቅ። ከመታሽ አንቺ ይመጣች ምቹ። ግን አሁን ይሄ ሁሉ ውርጅብኝ የደረሰበት ምን አርጎሽ ነው? አባ አሁን አልሰማኝም። ተዛፍነለት ኩንደ ማሬ ሚስቱ እና ጉድን ስማ እግዚአብሔርን። ሚጢ ከአባ ከሁሉም ነገሩ ምኑን ነው የምትወጂለት? ሚስቱን። ማናት ሚስቱ? አንቺ እንጂ ሌላ ሚስቴን ነው የምትወጂልኝ? የአባ ሚስት ምንሽ ነች ለአንቺ? እናቴ